ሰላም ተወዳጅ የዚህ ቻናል ተከታታዮች እንደምን ሰነበታችሁ? ለዛሬም እንግዲህ እንደወትሮው በስደተኝነት ወይም ደግሞ በኢሚግሬሽን ዙሪያ አዲስ ለሚመጡ ዜጎች አንዳንድ መረጃዎችን ለማቀበል እሞክራለሁ። በዛሬው ዝግጅቴ ለማስተላለፍ የምፈልገው ነገር ምንድነው? ከዚህ ከስደተኞች ጋር ተያይዞ በተለያዩ ከተሞች ወይም በተለያዩ ሀገራት የሚቋቋሙ ድርጅቶች ይኖራሉ። እነሱም ኢሚግሬሽን ሰርቪስ ፕሮቫይደርስ ወይም ኤጀንሲስ ይባላሉ። ከነዛ ውስጥ አንዱ በሆነው ተቋም ወይም ደግሞ አንዱ በሆነው ድርጅት ውስጥ ነው የምሰራው። ኤድመንተን ኢሚግራንት ሰርቪስስ አሶሲዬሽን ይሰኛል። በኤድመንተን ወይም ደግሞ በአልበርታ ግዛት ዋና ከተማ ኤድመንተን ውስጥ ካሉት የስደተኝነት ወይም ደግሞ ሴትልመንት ኤጀንሲስ ውስጥ አንዱ ነው። እንግዲህ በዋናነት እነዚህ ተቋማት የሚያደርጉት ስራ ምንድን ነው? አዳዲስ የመጡ ሰዎችን በተለያየ ከስደተኝነት ጋር በተያያዘ ወይም ደግሞ እዚህ አገር ካለው ሲስተም ጋር በተያያዘ ቶሎ ብለው ወደ ሲስተሙ ወይም ደግሞ ወደ አሰራሩ እንዲገቡ የሚያግዙ ተቋማት ናቸው ማለት ነው። አንድ ሰው አሳይለም ጠይቆ ሊሆን ይችላል፣ ወይም ደግሞ በህጋዊ መንገድ መጥቶ ሊሆን ይችላል፣ ወይም ደግሞ በተለያዩ መንገዶች እዚህ ሀገር ከመጣ በኋላ ሲስተሙን እንዴት አድርገው ስርዓቱን እንዴት አድርገው ይዋሃዳል የሚለውን ነገር ነው በዋናነት የሚመልሰው። ለምሳሌ አንድ ሰው ቪዚት ወይም ደግሞ በጉብኝት መጥቶ እዚህ ለመቅረት በሚፈልግበት ጊዜ አሳይለም ሲክ ያደርጋል ወይም ደግሞ አሳይለም ጠይቆ እዚያው ሀገር ይቀራል ማለት ነው። ያ የራሱ የሆነ ፕሮሰስ ይኖረዋል። ከዛ በተጨማሪ ደግሞ ፐርማነንት ሬዚደንት ወይም ደግሞ ከሲቲዝን በፊት እንደ ቋሚ ነዋሪነት ፈቃድ ማግኘትም ፕሮሰስ ይኖራል ማለት ነው። ለእነዚህ ሁሉ የተለያዩ መስፈርቶችና የተለያዩ አካሄዶች ይኖራሉ። አዳዲስ የመጡ ሰዎች ግን የቋንቋ እንዲሁም ደግሞ የስርዓት መንግስት ወይም የአሰራር ወይም ሲስተም ችግሮች ሊኖሩ ስለሚችሉ ሴትልመንት ሰርቪስ ፕሮቫይደርስ ወይም ደግሞ የስደተኞች አገልግሎት ሰጪዎች ማለት ነው። እና በዛ መሰረት እኔ አሁን ሴትልመንት ፕራክቲሽነር እባላለሁ። የሴትል የሚያደርጉ ወይም ደግሞ ሰዎች እዚህ ሀገር በሚመጡበት ጊዜ ከሁኔታው ጋር እንዲላመዱ የተለያዩ እገዛዎችን እንሰጣለሁ። በዋናነት ግን የመረጃና የሪሶርስ ወይም ደግሞ ምን አይነት አገልግሎቶች የት እንደሚገኙ ማሳወቅ ነው የሚሆነው ማለት ነው የኔ ስራ። የኛ ተቋም የተለያዩ ፕሮግራሞች አሉት። ከነዛ ፕሮግራሞች ውስጥ አንዱ ለምሳሌ በትምህርት ቤቶች አካባቢ በዋናነት አዲስ የሚመጡ ሰዎች ትምህርት ቤቶች አካባቢ ነው የመጀመሪያ ስራቸውን የሚያደርጉት ልጆቻቸውን ያስመዘግባሉ። ስለዚህ በዛ ረገድ እገዛ ይፈልጋሉ እና እሱን እናግዛለን ማለት ነው። ከዛ በተጨማሪ የህዝብ ቤተ መጻሕፍት ፐብሊክ ላይብራሪስ ውስጥም እንደዚሁ እገዛ ይፈልጋሉ። በዛ አካባቢም እንደኔ አይነት ባለሙያዎች አገልግሎቱን ይሰጣሉ። ከዛ ውጪ ግን ኦፊስ ውስጥም ወይም ደግሞ በቢሮ ውስጥ አገልግሎት የሚሰጡ ሰዎች አሉ። ቅድም የነገርኳችሁ ለምሳሌ አሳይለም ወይም እጅ ሰጥተው አሳይለም ሲክ አድርገው ቋሚ ነዋሪነት እንዲያገኙ የሚደረገው ፕሮሰስ ላይ ወይም ደግሞ ትራቨል ዶክመንት ወደ ሌላ ሀገር ለመሄድ አንዳንድ ነገሮች ሲፈልጉ እሱንም እገዛ ያደርጋሉ። እነዚህን በተመለከተ ኦፊስ ውስጥ የሚደረጉ ወይም ደግሞ የሚሰጡ አገልግሎቶች ወይም እገዛዎች አሉ ማለት ነው። ስለዚህ ኤድመንተን ኢሚግራንት ሰርቪስስ አሶሲዬሽን ወይም ኢሳ የሚባለው ተቋም ነው የምሰራው። ከዛ በተጨማሪ ግን እዚህ ከተማችን ውስጥ እኔ እስከማውቀው ድረስ ወደ 6 ወይም 7 ተቋማት አሉ እንደዚህ ተመሳሳይ የሆነ አገልግሎት የሚሰጡ ማለት ነው። አንደኛው ፍራንኮፎን ወይም ደግሞ በፈረንሳይኛ ተናጋሪ ይመስለኛል። ከዛ ውጭ ያሉት ግን በእንግሊዝኛ ነው በዋናነት አገልግሎታቸውን የሚሰጡት ማለት ነው። ከዛ ውጭ ግን እኛ መስሪያ ቤት ከእንግሊዝኛ በተጨማሪ 1 ወይም 2
ከዛም በላይ ቋንቋዎችን የሚችሉ ሰዎች ተመራጭነት ይኖራቸዋል። ምክንያቱም በእንግሊዝኛ ወይም ደግሞ በዋና የመነጋገሪያ ቋንቋና በሌሎች የተለያዩ ሀገራት በሚመጡ ስደተኞች መካከል ያለውን ብሪጅ ወይም ደግሞ ጋፕ ለመድፈን የሚደረግ እንቅስቃሴ ላይ ትልቅ አስተዋጽኦ ይኖራቸዋል ማለት ነው። ስለዚህ እንደኔ ካሉ ወይም እኔ እንደምሰራባቸው ተቋማት ያሉ ሌሎች 6 እና 7 አሉ ማለት ነው። የኔ ቅድም እንዳልኳችሁ ኤድመንተን ኢሚግራንት ሰርቪስስ አሶሲዬሽን ኢሳ ይባላል። ወደ 48 ዓመት ገደማ ይሆነዋል ከተቋቋመ እና ከዛ ውጪ በዋናነት የሚታወቁት እንደ ካቶሊክ ሶሻል ሰርቪስ የሚባለው ተቋም ትልቅ ድርጅት ነው። እዚህ ከተማችን ብቻ ሳይሆን በተለያዩ ቦታዎችም እንደዚሁ አገልግሎቶችን ይሰጣል ማለት ነው። ለምሳሌ ከሚሰጣቸው አገልግሎቶች ውስጥ የቋንቋ ክህሎት ሰዎች እንዲያዳብሩ የተለያዩ ፕሮግራሞች አሉት። ከዚያ ውጪ ደግሞ ብዙ ጊዜ ከዚህ ቀደም እንደነገርኳችሁ አንድ ሰው የቋንቋ ክህሎት እንዲሁም ደግሞ መንጃ ፈቃድ ያስፈልገዋል ብያቸዋለሁ። በዛ ረገድ አንድ ሰው በምን ደረጃ ነው ያለው የሚለውን ነገር ላንጉዌጅ ቤንችማርክ በተመለከተ እሱንም እንደዚሁ የት ደረጃ ላይ እንዳለ የማዳመጥ የመናገር የመጻፍ እና የመናገር ክህሎቱ ምን ላይ እንዳለ የሚያውቅበት ደረጃ ነው። ቢያንስ 4 ወይም 5 ደረጃ ላይ ሊኖር ይገባል አንድ ሰው ወደ ስልጠና ለመሄድ ማለት ነው። ስለዚህ እነዚህ ናቸው። ይሄ ነው። ሌላው ሜኖናይት ሴንተር የሚባሉ አሉ። በዋናነት ለአዲስ መጪዎችን በተለያየ መንገድ የሚያግዙ ማለት ነው። ስለዚህ እዚህ አገር በሚመጣበት ጊዜ ሰው ስራ እንዲያገኝ፣ ቤት እንዲያገኝ፣ ከዛ ውጪ ደግሞ የተለያዩ እገዛዎችን እንዲያገኙ የሚረዱ ተቋማት አሉ ማለት ነው። እነዛን በተመለከተ ወደ ተለያዩ ተቋማትም እንደዚሁ እኛ ሪፈር እናደርጋለን። በተለያዩ ፊልዶች ወይም ኤሪያዎች ስፔሻላይዝ ያደረጉ ሰዎችም እንደዚሁ አሉ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት መረጃ ይህንን ይመስላል። በሚቀጥለው ፕሮግራሜ በሌላ ተመሳሳይ መረጃ እስከምንገናኝ ለዛሬው እዚሁ ይብቃኝ። መልካም ቀን፣ ደህና ዋሉ በያላችሁበት። ቻው።